ይሄ ሰዓት ምን አስተማረ? ከራስ ያለው ራስ ነህ። አሁን ለሰው ብዬ ሰራው፣ ለኮሜንት ብዬ ሰራው፣ ለጓደኞቼ ብዬ በጓደኞቼ ኮሜንት 2 ዓመት ቲክቶክ አቆምኩኝ። እንዲህ ይሄ ሁሉ ከተጠነቀቅኩለት ሰው ውስጥ አንድ ሰው እንኳን አንተ እኮ ስለተጠነቀቅክ ነው እንጂ እንዲህ ከሆነ የሚል የለም ትላለህ። አሁን በፊት እንዲህ ባረግን እንትና ይከፋው ይሆናል፣ ሰው ይከፋው። ከዛ ኮሜንቶቹን አይና ደግሞ ኮሜንቶቹም ይረብሹኛል። ለምን እንደዚህ አይነት ስራ እሰራለሁ እላለሁ። አሁን አመንኩበት ሰራዋል። ሰው እስካልጎዳው ድረስ በቃ ሰው ወንጀል እስካልሆነ ድረስ በቃ ሰው አይጉዳ፣ የሰው ከሰው ሀቅ ጋር አይገናኝ፣ ሰውን ብቻ አልበድል ምን እንዳልከው ማለት ነው እንጂ ይሄ ያስተማረኝ ነው የምነግርህ። በቃ አሁን ማንንም አልበድል ባይዘው ሰው ሳትበድለው ነው የምትደብረው። ለምሳሌ ከብዙ ሴቶች ጋር አልሰራም ነበር፣ ከብዙ ሴቶች ጋር ሰራል። እሺ አልበደልኩትም ማንንም፣ ግን ተደብረዋል። ለምን አቆምክ? በፊት ከማቀው ጋር አዎ፣ ደግሞ የሆነ ፍሬም ውስጥ ከተው አይደለ መውጣት አትችልም። ሶ ያ ፍሬም ውስጥ ካልወጣህ ደግሞ ነገሩን ማስተካከል አትችልም። ገባ? እንደው ከወጣህ ይቅር መውጣት ነው። ስለዚህ ራስህን ፊት ለፊት ማስቀመጥ አለብኝ ብለህ አሰብክ። በቃ ለእኔ ነኝ ያለሁት ለራሴ። በደንብ የኋላ ታሪክህን